ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከሸገር ዩቲዩብ የዛሬውን መደመጥ ያለባቸውን ልዩ የሆኑ መረጃዎች እንደ ሁሉ ጊዜው ዛሬም ወደ እናንተ ይዘን መጥተናል። በቅድሚያ ዋና ርዕሶቹን ወደ እናንተ እንገልጽና ወደ ማብራሪያው እንሻገራለን። በአማራ ክልል የተጀመረው የአንድነት ዘመቻ ዛሬ 7ኛ ቀኑን የያዘ ሲሆን በክልሉ እየተካሄደ ያለው ጦርነት እጅግ ተባብሶ መቀጠሉ እየተነገረ ይገኛል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያው ስምምነት የሚጥስ አካሄድ እንደሆነ በመግለጽ መቃወሙን ገልጿል። የጀርመን ባለስልጣናት የኤርትራ መንግስትን የመገልበጥ ዓላማ አንግቦ እየተንቀሳቀሰ ባለው ብርጌድ ንሓመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመሩን ገልጿል። የሱዳን የጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነፃ ናት ሲሉ ማወጃቸው ተነግሯል ማለት ነው። እንግዲህ ተመልካቾቻችን አብራችሁ ልትቆዩ ከፈለጋችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሸገር ዩቲዩብ ወቅታዊ እውነተኛ መረጃ እንዲደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ እንዲሆኑ ጋብዘናችኋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያው ስምምነት የሚጥስ አካሄድ እንደሆነ በመግለጽ መቃወሙ በመግለጫ አሳውቋል። የፌዴራል መንግስት የትግራይ ህልውናን የሚፈታተኑ ሁከትና ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲልም በመግለጫው ላይ ከሷል ማለት ነው። ክንፉ ትላንት ሮብ ምሽት ላይ መጋቢት 17 2017 ዓ.ም ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት ሊፈጽማቸው ይገቡ የነበሩ የትግራይ መብትና የደህንነት የሚመለከቱ ወሳኝ የስምምነት ይዘቶች የመፈጸም ተግባር እያከናወነ ባልሆነበት በዚህ ሰዓት በስምምነቱ የሌሉ ጉዳዮችን በብቸኝነት በትግራይ ላይ በመጫን የሰላም ሂደቱን የሚጎዱ ተግባራት ተጠምዶ እየሰራ ይገኛል ሲል የፌዴራል መንግስትን ወቅሷል ማለት ነው። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበር የገለጸው ፓርቲው ይህ ያልተሳካው የፌዴራል መንግስት ስምምነቱ አፈጻጸም በተመለከተ በተከተለው የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራቱ ምክንያት እንደሆነ በመግለጫው ላይ አስፍሯል። በአሁኑ ሰዓትም ከዚህ ቀደም ከነበሩ የፕሪቶሪያ ስምምነት የሚጻረሩ ተግባራት ሌሎች አዳዲስ ጥሰቶችን በኢትዮጵያ መንግስት እየተፈጸሙ እንደሆነም አስፍሯል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር አብይ የትግራይ ህዝብ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሚተካ እጩ በኢሜይል እንዲጠቆም ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትር አብይ ትላንት በማህበራዊ ሚዲያ ገጾቻቸው በትግርኛ ቋንቋ ባስተላለፉት መልእክት የፕሪቶሪያው ስምምነት ተከትሎ በ2015 ዓ.ም የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት ስራ ጊዜ መጠናቀቁን ገልጸው ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎች ማመቻቸትን ጨምሮ ማከናወን የነበረበትን ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለ በማስረዳት በክልሉ ነባራዊ ሁኔታ ከግምት ውስጥ ያስገባ የህግ ማሻሻያዎች ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በ1 ዓመት እንዲራዘም እንደሚደረግ አሳውቀዋል። እነዚህ ሂደቶችን መንግስት እየሰራ እንደሚቆይም አስረድተዋል። ላለፉት 2 ዓመታት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር የስልጣን ዘመኑ ሲራዘም አዲስ ፕሬዝዳንት እንደሚሾምለትም ጠቅላይ ሚኒስትሩ አክለው አሳውቀዋል። የትግራይ ህዝብም በጊዜያዊ አስተዳደሩ የሚሰጣቸውን ተግባራቶች በብቃት ይወጣሉ እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምናቸውን እጩዎች በኢሜይል ለፕሬዝዳንትነት እንዲጠቁም ጥሪ አቅርበዋል። እንግዲህ ይህንን ጥሪ ተከትሎ ነው የህወሓት
የዶክተር ደብረጽዮን በሚመራው የህወሓት ክንፍ መግለጫ የሰጠው የተቃውሞ መግለጫ የሰጠው ማለት ነው። በፕሬዝዳንታዊ ምርጫው ሂደት ላይም ደግሞ በተመሳሳይ ከፌዴራል መንግስት ጋር ተደራድሮ ፕሬዝዳንት ለይቶ ማቅረቡንም አስፍሯል። ነገር ግን እነዚህ ሂደቶችን ችላ በማለት ጠቅላይ ሚኒስትሩ በኢሜል ፕሬዝዳንታዊ ጥቆማ ይደረግ ያሉትን ነገር እንቅስቃሴ የፕሪቶሪያ ስምምነትን ሙሉ ለሙሉ የሚጥስ ስለሆነ አንቀበለውም የሚል መግለጫ አውጥቷል ማለት ነው። በአማራ ክልል የተጀመረው የአንድነት ዘመቻ 7ኛ ቀኑን የያዘ ሲሆን በክልሉ እየተካሄደ ያለው ጦርነት እጅግ ተባብሶ መቀጠሉ እየተነገረ ነው የሚገኘው። መጋቢት 10 2017 ዓ.ም የአንድነት ዘመቻ በሚል አጠራር በክልሉ በሁሉም አካባቢዎች ያሉ የፋኖ ኃይሎች ከመንግስት ታጣቂዎች ጋር የጀመሩት ጦርነት 7ኛ ቀኑን አስቆጥሮ ወደ 8ኛ ቀን ተሸጋግሯል። በወቅቱ ጦርነቱ እንደ አዲስ ሲቀጣጠል የሀገሪቷ መከላከያ ሰራዊት በክልሉ የአንድነት ዘመቻ የሚል መጀመሩንና ዘመቻውን የትግራይ ወታደራዊ አመራር የሆነው ጄኔራል ምግበይ ነው የመራው። ሆኖም ግን ዘመቻው ሳይሳካ ተቀልብሷል ብሎ መግለጫ መስጠቱ የሚታወስ ቢሆንም ዘመቻው እስካሁን በክልሉ እየተቀጣጠለ እንደሚገኝ ተነግሯል ማለት ነው። ይህ የአንድነት ዘመቻ የሚል ስያሜ በተሰጠው ጦርነት የፋኖ ኃይሎች 32 የገጠር ከተሞችን በቁጥጥር ስር እንዳስገባ እየተነገረ ያለ ሲሆን ከመንግስት ኃይሎች በሚደረገው ጦርነት ከፍተኛ ድልን እየተቀናጀ እንደሚገኝ ሲነገር፣ በመንግስት በኩል ደግሞ ዘመቻው እዚህ ግባ የማይባል የተለመደ ግርግር በመሆኑ በአሁኑ ሰዓት ችግሩን ተቆጣጥሬ ህዝቡ ወደ መደበኛ ስራውና ህይወቱ እንዲመለስ አድርጌዋለሁ ሲል በዜና አውታሮቹ እየተነገረ እንደሆነ ይታወቃል። በዚህ ዘመቻ የፋኖ ከፍተኛ አመራሮች ሳይቀሩ በየሚዲያው ብቅ እያሉ ድል እያስመዘገቡ እንደሚገኙ የገለጹ ሲሆን መንግስት ተከታታይነት ያለው ያልጠበቀው እርምጃ ስንወስድበት ተደናግጦ በጄኔራል ምግበይ እየተመራ ነው ብሎ የሐሰት ወሬ ቢያሰራጭም እኛ ግን በራሳችን አቅምና ብቃት እያደረግንበት ያለው ጥቃት ቀናቶችን እያስቆጠረ ከፍተኛ ድል እንድናገኝ ስላደረገን በቅርቡ የፋኖ አንድነት የሚያረጋግጥ አደረጃጀት ለመፍጠር አቅም እንደሆነ ሊታወቅ ይገባል ሲሉ ተደምጠዋል ማለት ነው። በአሁኑ ወቅት በጎንደር ጎጃምና በወሎ የገጠር ቀጠናዎች እጅግ የተደራጀና ከፍተኛ ውጊያ እየተደረገ እንደሚገኝ መረጃዎች እየገለጹ ይገኛል። የጀርመን ባለስልጣናት የኤርትራ መንግስትን የመገልበጥ ዓላማ አንግቧል ባሉት ብርጌድ ንሓመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸው ተገልጿል። በተለያዩ የውጭ ሀገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቋሚ ብርጌድ ንሓመዱ በጀርመን ሕግ መሰረት በሀገር ውስጥ አሸባሪነት መፈረጁን የሀገሪቱ አቃቢ ሕግ ጽሕፈት ቤት በመግለጫው ማስታወቁ ተነግሯል። ቢያንስ ለባለፉት 3 ዓመታት በጀርመን በሚገኘው ብርጌድ ንሓመዱ ቅርንጫፍ ከፍተኛ የኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽሕፈት ቤቱ አትቷል ማለት ነው። ባለስልጣናቱ የኤርትራን መንግስት ለመገልበጥ ዓላማ አንግቦ እየተንቀሳቀሰ ያለው የዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ረቡዕ መጋቢት 17 2017 ዓ.ም በ6 ግዛቶች ወረራዎች ማካሄዳቸውን የዜና ወኪሎቻቸው አስነብበው ይገኛል። ከ200 በላይ የፌዴራልና የክልል ፖሊሶች በሀገሪቱ በሚገኙ 6 ግዛቶች በ19 ንብረቶች ላይ ፍተሻ አድርገዋል። ከጀርመን በተጨማሪ በዴንማርክ እንዲሁ በተመሳሳይ ወቅት ፍተሻ መካሄዱን የጀርመን የዜና ወኪል ዲፒኤ ዘግቧል ማለት ነው። ሆኖም እስካሁን ድረስ በቁጥጥር ስር የዋለ እንደሌለ የተገለጸ ሲሆን በርካታ የሰብአዊ መብት ተሟጋጆች ዘንድ ጨቋኝ ተብሎ የሚጠራው የኤርትራ መንግስት በዜጎች ላይ መጠነ ሰፊ ጥሰት በመፈጸም ይከሰሳል። በዚህ ምክንያት በኤርትራ ያለው የፖለቲካና የእምነት ነጻነት ጭቆና እንዲሁም የጊዜ ገደብ የሌለው አስገዳጅ የብሔራዊ አገልግሎት በመሸሽ በርካቶች ኤርትራውያን ሀገር ጥለው እንደሚሰደዱ ይታወቃል። እነዚህ ኤርትራውያን ደግሞ ለስደት የዳረጋቸውን ይህ አስከፊ ስርዓት ለመገርሰስ ብርጌድ ንሓመዱ የሚባል መዋቅር መዘርጋታቸው የሚታወስ ነው። የሱዳን የጦር ኃይሎች አዛዥ አብዱል ፈታህ አልቡራህ ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነፃ ናት ሲሉ አውጀዋል። ጄኔራል አብዱል ፈታህ አልቡራህን ጦሩ በካርቱም የሚገኘውን የአገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተ መንግስቱንም ጎብኝተዋል። ፕሬዝዳንቱ በስፍራው እንደደረሱ ደስታቸውን
በሚገልጹ የአገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጥኖ ደራሹ ኃይል አማጽያን እጅ ነፃ መውጣቷንም አውጀዋል። ካርቱም ነፃ ናት ብለው ተናግረዋል። አብቅቷልም ሲሉ አስረድተዋል። ጦርነቱ ከተጀመረ ከ2 ዓመት ወዲህ ቡርሃን በፕሬዝዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው እንደሆነ ይታወቃል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፓርት ሱዳን ለማዘዋወር ተገዶ ነበረ። ቀደም ሲል አንድ የጦር አዛዥ ወታደሮቻቸው የአየር ማረፊያው ሙሉ በሙሉ እንደተቆጣጠሩና ቀራቸው በስፍራው የተንጠባጠቡ የፈጥኖ ደራሽ ተዋጊዎችን ማጽዳት እንደሆነ ለቢቢሲ ተናግረው ነበረ። አርብ ዕለት የአገሪቱ ጦር ፕሬዝዳንት ቤተ መንግስት በድጋሚ ከተቆጣጠሩና በፈጥኖ ደራሹ ኃይሉ ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማው ያለውን ኃይል እያጠናከረ መጥቷል። ጦርነቱ እንደ ኤሮፓውያን አቆጣጠር በሚያዝያ 2023 የተጀመረ ወዲህ የፈጥኖ ደራሹ ኃይል የዋና ከተማዋን ካርቱም አብዛኛውን ክፍል ተቆጣጥሮ ነበር። በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ ሚሊዮኖች ደግሞ ቤት ንብረታቸውን ጥለው ለመሰደድ ተገደዋል። ከ2 ዓመት የእርስ በርስ ጦርነት በኋላ የበፊቱ መንግስት ድጋሚ ወደ ቦታው ተመልሰዋል። ይህ የሸገር ልጅ ቲዩብ ነው። የተወደዳችሁ ተመልካቾቻችን ዛሬ ወደ እናንተ ይዘንላችሁ የመጣነው መረጃ እነዚህን ይመስሉ ነበር። የሸገር ልጅ ቲዩብ መርጣችሁ አብራችሁን ስለቆያችሁ እያመሰገንን በሌሎች ወቅታዊ መረጃዎች እስከምንመለስ ድረስ ቸር ቆዩ።